ዓለም ለእስራኤል ጀርባዋን እየሰጠቻት ነው ወይስ እስራኤል ራሷ ዓለምን በሁለት ቢላዋ እየበላቻት ነው? በአንድ በኩል ለዲሞክራቶች የሰላም መልእክተኛ፣ በሌላ በኩል ለሪፐብሊካኖች የእምነት ተከላካይ ሆኖ መቅረብ ይህ ዲፕሎማሲ ነው ወይንስ ታላቅ ማታለል? ዛሬ እስራኤል የነደፈችውንና አሜሪካን ሳይቀር ለሁለት የከፈለውን አዲሱን የፕሮፓጋንዳ ጦርነት ምስጢር እንመለከታለን። የኦስሎ ስምምነት ሞቷል። የእስራኤል ዲፕሎማሲም ተቀብሯል። አሁን የመጣው ግን አስፈሪው የጥንካሬ ቋንቋ ነው። ሐስፓራ የተባለው የእስራኤል የፕሮፓጋንዳ ማሽን ለምን ስልቱን ቀየረ? ለምንስ ታዋቂ የሶሻል ሚዲያ ኮከቦች ወደ እስራኤል እየተጋበዙ ነው? ከጀርባው ያለውን እጅግ አነጋጋሪ ሴራ ትንታኔ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለ25 ዓመታት እስራኤል ስትጠቀምበት የነበረው የኦስሎ ዘመን ትረካ ዛሬ ገደል ገብቷል። ድሮ እስራኤል የምትናገረው ስለ ሰላም አማራጭ፣ ስለ ፍልስጤማውያን ልግስናና ስለ መከላከያ ስልት ነበር። ነገር ግን ይህ ቋንቋ ዛሬ ለማንም አይሰራም። ለምን? ምክንያቱም ዓለም ተቀይሯል። የኢራን ጦርነት፣ የአሜሪካ ኮንግረስ መከፋፈልና የአውሮፓ የቦይኮት እንቅስቃሴ እስራኤልን ከዓለም አግልሏታል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ሻረን ሐስኬል አዲስ መንገድ መርጠዋል፣ የጥንካሬ ቋንቋ። አሁን ግን አንድ እጅግ አስገራሚ ጥናት ወጥቷል። ኡርኤል ዛሃቢ የተባለ ተንታኝ እስራኤል አንድ አይነት ንግግር ማቆም አለባት ይላል። ዓለም በግራ ዘመምና በቀኝ ዘመም ተከፍላለች። ለዚህም እስራኤል ሁለት ፊት ሊኖራት ይገባል ይላል ተንታኙ። ለሊበራሎች ወይም ዴሞክራቶች እኛ ዴሞክራቶች ነን፣ የሰብአዊ መብት እናከብራለን፣ ሕግ እናከብራለን የሚል ለስላሳ ቋንቋ። ለኮንሰርቫቲቮች ወይም ሪፐብሊካኖች ደግሞ እኛ የእምነት ተከላካዮች ነን፣ መጽሐፍ ቅዱሳዊ መሬታችን ነው፣ ጠላቶቻችንን እንቀጠቅጣለን የሚል የጥንካሬ ቋንቋ። ይህ ማለት ለብሩኪንግስ ኢንስቲትዩት የሚነገረው ወሬና ለሃርቴጅ ፋውንዴሽን የሚሰጠው መግለጫ ፍጹም የተለየ ይሁን ማለት ነው። ይህ ግን የታማኝነት ቀውስ አያመጣም ወይንስ ደግሞ እስራኤል በሁለት ቢላዋ ለመብላት እያሴረች ነው? እስራኤል ወደ ጥንቱ ማንነቷ እየተመለሰች ነው። ሐስባራው አሁን ስለ ጸጥታ ብቻ ሳይሆን ስለ ቅድስት ሀገር፣ ስለ አይሁዳዊነት ማንነትና ስለ አባቶች ቃል ኪዳን ማውራት ጀምሯል። የ21ኛው ክፍለ ዘመን ቴክኖሎጂን ከሺህ ዓመታት ጥንታዊ ታሪክ ጋር አቀላቅላ አዲሱን ትውልድ ለማሳመን እየሞከረች ነው። ነገር ግን ተቾች እንደሚሉት ይህ ጽንፈኝነትን ሊያባብስ ይችላል። በአሜሪካ ያሉት 84 በመቶ ሪፎርሚስት አይሁዶች ከ74 በመቶ ኦርቶዶክሳዊ አይሁዶች ጋር መግባባት አቅቷቸዋል። ሀገሪቱ ራሷ ለሁለት ተከፍላለች። እስራኤል አሮጌውን የፕሮፓጋንዳ ካባዋን አውልቃ ጥላለች። አሁን የምናየው አስፈሪ ቆራጥና በሃይማኖት የተቃኘች እስራኤልን ነው። ይህ አዲሱ የሐስፓራ ፕሌይቡክ ዓለምን መልሶ አንድ ያደርጋታል ወይንስ ደግሞ የጥላቻውን ገደል ያሰፋዋል? አንዳንዶቹ እንደሚሉት አክራሪነትና ሽብር እስካለ ድረስ እስራኤል መካከለኛው መንገድ ላይ ያሉ ደጋፊዎቿን አታጣም። ሌሎች ግን ይህ የሁለት ፊት ዲፕሎማሲ መጨረሻው ውድቀት ነው ይላሉ። እስራኤል ባለፈው አንድ ዓመት ብቻ ከ200 በላይ የዓለም ታዋቂ ኢንፍሉዌንሰሮችን ወደ ሀገሯ ጋብዛለች። ለምን? ምክንያቱም አንድን ሰው ወደ እስራኤል ምድር ማስገባት አመለካከቱን ትራንስፎርማቲቭ ወይም ስር ነቀል በሆነ መልኩ እንደሚቀይረው ያውቃሉ። ነገር ግን ይህ ቀላል አይደለም። ዛሬ እስራኤልን መደገፍ ማህበራዊ ዋጋ የሚያስከፍል ሆኗል። ቲክቶከሮች፣ ጋዜጠኞችና የሃይማኖት መሪዎች እስራኤልን ደግፈው እንዳይናገሩ የዲጂታል ጦርነት ተከፍቶባቸዋል። እስራኤል ግን የቀረውን 9 ሚሊዮን የአይሁድ ዝርያ ያላቸውንና እንደ ህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያሉ የስልጣኔ አጋሮችን ለመሳብ ቆርጣ ተነስታለች። የዛሬውን የእስራኤል አዲስ የዲፕሎማሲ መንገድ ለመረዳት ወደኋላ 30 ዓመታትን ተጉዘን አንድን ስም መጥቀስ ግድ ይለናል። ኦስሎ እንደ አውሮፓውያኑ አቆጣጠር በ1993 ጠቅላይ ሚኒስትር ይስሐቅ ራቢንና ያሲር አራፋት እጅ ሲጨባበጡ ዓለም የአዲስ ዘመን መባቻ መሰላት። ለረጅም ዘመናት የእስራኤል ዓለም አቀፍ ገጽታ የተገነባው በዚሁ ስምምነት ላይ ነበር። እስራኤል ለዓለም የምታሳየው እኛ መሬት ሰጥተን ሰላምን ለመግዛት ዝግጁ ነን የሚል ምስል ነበር። ይህ ስምምነት እስራኤልን በአውሮፓና በአሜሪካ ሊበራሎች ዘንድ ተቀባይነት እንድታገኝ አድርጓታል። እስራኤል ዴሞክራሲያዊትና ለሰላም የምትደራደር ሀገር ናት የሚለው የሐስፓራ መሰረት እዚህ ላይ የተጣለ ነበረ። አሁን እስራኤል ያንን የኦስሎ ዘመን የልግስና ንግግር በቃኝ ብላለች። ለምን? ምክንያቱም ኦስሎ እስራኤልን የምትለምን ሀገር አድርጎ ነው የሳላት። አዲሱ ስትራቴጂ ግን የሚለው እኛ የምንኖረው መሬቱ የኛ ስለሆነ እንጂ ስለተፈቀደልን አይደለም የሚል ነው።
የኦስሎ ዘመን ዲፕሎማሲ እባካችሁ እኛ ጥሩዎች ነን የሚል ማባበያ ነበረው። አዲሱ የአስፓራ ስልት ግን እኛ ጠንካሮች ነን፣ ጥንታዊ መብት አለን፣ ጠላቶቻችንን እንቀጠቅጣለን የሚል ቀጥተኛ መልእክት ነው። በአጭሩ የኦስሎ ስምምነት ለእስራኤል የሙከራ ዘመን ነበር። ያ ሙከራ ግን በደምና በጦርነት ተጠናቀቀ። ዛሬ እስራኤል ለዓለም የምትናገረው ቋንቋ የተቀየረው ለዚህ ነው። ዓለም አቀፍ ዲፕሎማቶች አሁንም ስለ ሁለት ሀገራት መፍትሄና ስለ ኦስሎ መንፈስ ሲያወሩ፣ እስራኤል ግን ያንን የታሪክ ምዕራፍ ዘግታ ወደ ብረት መጋረጃ ዲፕሎማሲ ተሸጋግራለች። እስራኤል የኦስሎ ስምምነት ሞቷል ብላ አውጃለች። ይህ መርዶ ግን ለአንድ ስምምነት ብቻ አይደለም፣ በመካከለኛው ምስራቅ የነበረውን የሁለት ሀገራት ህልም የቀበረ ስነ ስርዓት እንጂ። አሁን ዲፕሎማሲው አብቅቶ የብረት ቋንቋ ጀምሯል። የኦስሎ ስምምነት መሞት ማለት የመጀመሪያው ውጤቱ የህግ አልባነት ዘመን መባቻ ነው። እስካሁን ድረስ የፍልስጤም አስተዳደርና እስራኤል በጸጥታ ጉዳዮች ላይ በስምምነቱ መሰረት ይተባበሩ ነበር። አሁን ግን ይህ ገመድ ተበጥሷል። ውጤቱስ? በምዕራባዊ ዳርቻ ወይም ደግሞ ዌስት ባንክ የጸጥታ ክፍተት ይፈጥራል። ይህ ክፍተት ደግሞ እንደ ሐማስና እስላማዊ ጂሃድ ላሉ ቡድኖች ሲጠበቅ የነበረው ወርቃማ ዕድል ሊሆን ይችላል። ቀጣናው ወደ ቀጥተኛና ያልተቋረጠ የጎዳና ላይ ውጊያ ሊገባ ይችላል። እስራኤልም የመከላከያ ግድግዳ ብቻ ሳይሆን ሙሉ በሙሉ አካባቢውን የመቆጣጠር እርምጃ ልትወስድ ትችላለች። ይህ ውሳኔ እስራኤል ከአረብ ሀገራት ጋር የጀመረችውን የአብርሃም ስምምነት አደጋ ላይ ይጥለዋል ተብሎ ተሰግቷል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ሞሮኮ ያሉ ሀገራት በእሳትና በጭድ መካከል ይቆማሉ። በአንድ በኩል ከእስራኤል ጋር ያላቸው ስልታዊ ግንኙነት፣ በሌላ በኩል ደግሞ የኦስሎ መሞት ያስቆጣው የገዛ ህዝባቸው ግፊት። ኢራን ደግሞ ይህንን አጋጣሚ ተጠቅማ እስራኤል ሰላም አትፈልግም የሚለውን ትረካ በማስፋፋት የአረብ ሀገራትን ከእስራኤል ነጥላ የራሷ የመቋቋም ግንባር ለማጠናከር ትተጋለች። ቀጣናው በሁለት ታላላቅ ኃይሎች መካከል የመጨረሻውን የፍልሚያ መስመር ይዘረጋል። እስራኤል ኦስሎ ሞቷል ስትል በዌስት ባንክ ያሉ የአይሁድ ሰፈራዎችን በይፋ የራሷ ግዛት የማድረግ አረንጓዴ መብራት አብርታለች ማለት ነው። ይህ ደግሞ በዓለም አቀፉ ሕግ ፊት ታላቅ ግጭት ይፈጥራል። ከእንግዲህ ድርድር የሚለው ቃል ከዲክሽነሪው ይወጣል። እስራኤል የምትከተለው የእውነታ ፖለቲካ ነው፣ መሬት ላይ ያለውን ሀቅ መቆጣጠር። ይህ ደግሞ ፍልስጤማውያንን ወደ ሶስተኛው ኢንቲፋድ ወይም ደግሞ ህዝባዊ አመፅ ሊገፋፋቸው ይችላል። ሰላም ፈላጊ የነበሩ የዲፕሎማሲ መንገዶች በሙሉ ተዘግተው መፍትሄው በጠመንጃ አፈሙዝ ብቻ ይሆናል። የኦስሎ ስምምነት መሞት በቀጣናው የሚፈጥረው አንድ ትልቅ ሀቅ አለ። እርግጠኝነት ማጣት። መካከለኛው ምስራቅ ወደ ኋላ ተመልሷል። ወደ 1948 እና 1967ቱ መንፈስ። ዛሬ እስራኤል ጥንካሬ ብቻ ነው የሚያድነኝ በሚል መርህ አዲሱን የአስፓራ ጦርነት ስትከፍት፣ ዓለም ግን የደም መፋሰስ ስጋት ውስጥ ናት። አሁን ጥያቄው ሰላም መቼ ይወርዳል ሳይሆን ቀጣዩ ታላቅ ጦርነት መቼ ይፈነዳል የሚለው ሆኗል። የኦስሎ መቃብር ላይ የሚበቅለው አበባ ሳይሆን የጦርነት እሾህ ሊሆን ይችላል። እናንተስ ምን ታስባላችሁ? የኦስሎ ስምምነት መሞት ለእስራኤል ደህንነት ያመጣል ወይንስ ደግሞ በቀጣናው የማይጠፋ እሳት ያነዳል? ሐሳባችሁን ኮሜንት ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ።